ሳሚ አቤት ምሮ ሌባ ገባ እንዴ ምሮ ማይ ምን ሆንሽ ተነስማ ተነስ ሂድና እስቲ ወጩን በር የዘጋሁት አይመስለኝም እንደው ቅር እያለ ሂድና ስቶቡንም ልታቃጥለን ነው አብረተዋል ሂድ አረ በሩም ተዘግቷል ስቶቡም ጠፍቷል አይቼዋለሁ ሳልተኛ በፊት አይ እንደዛ አንተና ምን የማልተኛም አይ እንቅልፍ መስደኝ ተነስ ሂድ እያየሁ ሂድ ተዘግቷል እያልኩሽ ምን አይ ምንም የበራ ነገር የለም በሩን ዝግ ነው ምንድነው የሚለፈልፈው ሰው መተኛት አይችልም እዚህ ቤት እዚህ ስልክ ላይ 24 ሰዓት ትቀመጣለህ ለሊት ደግሞ መተኛት ያቅታል ምን ልሰራተን ዝም በል መልሳት ትስጠኝ መልስ አልፈልግ ንገረኝ ምን ትሰራለህ ሰው መተኛት አይችልም ግባተኛ እኔ ቀስቅሼው ነው ያን ስቶቭ አብርቶ ይታይ እንግዲህ ሊያቃጥለን እንደገና አጥፍቶ መጣ ይታይ እንግዲህ ይታይ ማን ነው ግቡ እንዴ ተስፊላ አረ ግቢ ኖ ጫማ አታውልቅ እንዴ ማን ገባ አውልቃለሁ ኖ ማዘር እኔ አውልቃለሁ ኖር አረ ቁጭ በሉ እንዴት አደራችሁ አቤት ስርዓት አቤት እንዴት አደርክ እንደው እንዴት ነህ ደህና ነኝ ማዘርዬ እንደው ፈጣሪ ይመስገን እንደው ደህና ነኝ እንዴት ነው ግን እርሶ ጤናዎት ሁሉ እንዴት ነው ግን ሳሚ ሰላም ነው እንዴት ነው ግን አረ ቁጭ በል ተስፊላ ምን እሺ ነው ደቅ በል እንጂ አረ እንብላ ፈዋስ ከሆነ እኮ አልበሉም እንዴ አታካልቦስ ቁጭ በልማ ቁጭ በል እስቲ እንደው ለስላሳ ነገር ይዘህ ምን ይሁን ኮካስ ምን ይሁን እንካ አንድ አረ ማዘር እኔ አልጠጣም በእውነት አልጠጣም ለስላሳ እኮ ነው ያልጠጣም ለጤኔ አልጠጣም በቃ እሺ ለኔ ድንሽ ግዛ በብሩ ሂድ እኔ ገዛለሁ ማዘር እኔ እናምጣው ሳሚ አምጣው እኔ ገዛለሁ እንካሽ ምን ይሰራል መልስ ምን አይነት ብልግና ነው ቁጭ በልማ እሺ ማሚዬ በቃ ቤቱን ልጥረግም አለ ቤት እንደዚህ ብትሰራ ማን በቃ እጁን ቆመን ከፍላለሁ አለቀ ምን እፈልጋለሁ እማዬ ያው እየፈለኩሽ የታክሲ ስጭኝ አረ ልወጣ ነው ጓደኞች ጋር ልሄድ ነው የታክሲ ስጭኝ የምን የታክሲ ነው የባለፈው መልስ የለህም እኔማ የለኝ እንደው እጁኑ በቃ ቆብል ከፍላት ብዬ ያመጣኋት ናት እጁኑ ናት አለች እማዬ ደግሞ ስጭኝ በቃ ልሂድ እሺ ስጭኝ ከሱ ላይ እጁኑ ናት ቆም ከፍላት እኮ እንደው ተው በቃ እንካ ካንተ የሚበልጥብኝ ነገር የለም ቀጣዩ ከፍላለሁ በቃ እንካ ታዩ በእውነት አረን ያልፈልግም ማይ ችግር የለም አንድ ቀን ብቀር እኔም ችግር አለ ለአንቺ ግን ወር ከሆነ ቅጣትም ይኖረዋል ችግር የለም ተባረክ እንደው ከመቼ ጀምረው ነው እንደዚህ ሐሳብ እንኳን አቀፈኝ እስቲና አረ ምንድነው ግን ቤቱ የሚሸተው ወይ መጣ እንዴ ና ተቀባ ና ቁጭ በል ተቀባ አይ ይቅርብኝ ወይ ታንክ ዩ ይቅርብ ነብያ እስቲ የምትመስለው ነው አፈር እኮ ነው የምመስለው ፊት ነው ፀጉሬን እንኳን ነው አረ እንደው ትንሽ ተቀባበት ና መደምማ አይሉ አይ አልቀባም ትቀባለህ አልኩ ትቀባና ና አልቀባም አልኩ አንዴ በቃ አልቀባም እንዴ እስከመቼ እንደዚህ ያረክሽ እርግጠኛ ነህ እቺን አሁን ማታ ትታጠባታለህ ውበት ነው የሚመጣው ውበት ዳንስ እስቲ ኢንስታግራም ላይ ፎሎ አድርጉኝ ሳሚ ና ቀጥ ብለህ ና የታለፈተ ነው ውጤት ሳምንት አምጣ ቀጥ ብለህ አምጣ እያየሁ ከዛ ውስጥ አምጣ አልኩ ሂድ እሺ አባዬ እሺ አመጣለሁ ወይኔ እዚህ ፍራሽ ስለክተተው ተበላሁ ወይኔ እስቲ 10 ከ10 በቃ አምጣ ልቀቅ አያለሁ ፈተና 10 9 10 ሶስት ትምህርት ነው የምትማረው ቆይ አይደለም የቀረው አልሰጠንም ነግሬል አስተማሪያችን ታሙ ገጠር ሄዷል ማትስም ደግሞ እንትን እግሩ ተሰብሯል ባዮሎጂ ደግሞ ራስ ምታት ኮሮና ገብቷል የለም 5 ከ8 ነው እነሱ የሚያማቸው እንደዛ ነው ከፍተ ዞር በላው እንዳታሰቀጥ ብለህ አመጣል ጊዜ መቼ እንደምትሻሻል አይን ፍራሽ ስንቴ ነው ያወጣልኩ ስንቴ እኔ ያወጣዋል አረ እኔ ያወጣዋለሁ ማይ በእውነት መድሃኔ ዓለም ነው ያወጣዋለሁ እኔ ያወጣዋለሁ ማይ ያወጣዋለሁ ለቀቅ እንዴ ማይ ጉድ ገመልጃ አጥፍቶት ነው የሚሆነው ሲነክ ሳሚ ለሰከንድ መተኛት አቤት አሳን ነው አንተ መኝታ በቃ እንካስተን ስልክ ልቀቀው እንጂ ምንድነው የምታገለኝ አበራ ምን ፈልገህ ደውል አበራ ተስፋዬ ነው የሚለው አበራ ሚል ካለም ተስፋዬ እስቲ እንካ መጀመሪያ የአበራ ልፈልግ ወይስ የተስፋዬ
ምን አበራ ነው? አበራ የሚል ቃል አሁን ካፌ ወጣ። አሁን አበራ አላልከኝም? አበራ የሚል አንተ ልጅ ግን የውሸት ለምድባል። ጥሩ ቦታ አደር ነገርኩህ፣ አትዋሽ። አሁን አበራ የሚል ካፌ ወጣ። አበራ ተስፋዬ እንጂ አበራ አልኩ ንገረኝ። አሁን ደውል የለም ምንም አበራ በኤቤት ራሱ አንድ እንኳን የለም። አበበ ብቻ ተጠየቅከው። ለምን ነው የምልሰው? ቆይ አበባ አልኩ። አበራ የሚለውን ፈልገው። አበበንቶ አበራ የሚል እኮ አበራ የሚል የለም። በቃ እሺ ገብረ መድህን የሚል ገብረ መድህን የለም። እንታ ራሴ ደው እየወጣሁ ነው። በቃ ውጣ። እንዳስን ሴቶች መጡ እያልሽኝ መጣሁ። በቃ ምን ነው አንተ? ቆይ ማረውራለሁ እተግዬ እረውራለሁ። ቆይ አንዴ ያለ ተረ ደግሞ እዚህ ፊልም አስጭኝ ልምጣ። አንዴ መጣሁ እዚህ ሰፈር። አንተ ፊልም ማለቂያ የለው። መጣሁ። ቤቱን ጠብቅ። ማን ይጠብቃል? እኔ እዚህች ሻይ ደረስ ብዬ ልምጣ። ስመጣ ታስጭናለህ። 5 ደቂቃ በቃ ሄድኩ። ስሜን አቤት ብዬ መምጣት በቃ ምንም ነገር የለውም እኮ እንዳይዘጋ ነው ፊልም። እሺ ቶሎ በይሽ 5 ደቂቃ እንዳቆይ እባክሽ። 5 ደቂቃ ነው። አታስብ። እኔማ የጉድ ያደረገች 1 ሰዓት ነው ማዬ። እንደው በር የሚከፍት ሰው የለም። ማን ነው? ምንድን ነው? አቤት። ቅድም አልማዝ መታ ነበረ፣ ጎረቤታችን አልማዝ። አልማዝ ምን አለች? ምን አለች? በአሁኑ እሑድ ጸበል ቅመሱ ብላለች። ባሌው የምን ባሊ ሰጠህ? ሰጠህ? ኧረ የምን ባሊ ነው? ጸበል ቅመሱ ብላለች። ኧረ ጮክ ብለህ አውራ። ምንም አይሰማም። ጮክ ብለህ አውራ። ጸበል ቅመሱ ብላለች አልማዝ። በቃ እሑድ የአሁኑ እሑድ ጸበል ቅመሱ። ጸበል ምን ጸበል ነው? የማርያም የምን ጸበል አምታ ነው? ኧረ የሚጠጣውን ጸበል የለም። ጸበል ቅመሱ ብላለች እሑድ። ጸበል ቅመሱ ነው እንዴ? መቼ ነው ቀኑ? መቼ ነው? እሑድ ያልኩህ እኮ። ምን አይሷት ይለፍልፍኩኝ አሰማኝ እንዴ? ሰምቻለሁ። ጭራሽ ምን ታረግ? ሽሯና ክለወጣ ምን ታረግ? ጭራሽስ ለሊመንስ ይሁን ብዬ እንጂ እንዴ ሳሚ ስትገባት እኔ ያልኩህ አንተ ባለጌ ነው። አቤት አትልም? ና ብያለሁ እዚህ እና እሺ አቤት እሺ አቤት ራሴ ነው አቤት ወይ አመመህ አይደል? አቤት ሁሌ ስራ ልትስተል አንተ ታማሚ ነህ። ሁሌ እዚህ አልጋ ላይ ልበቀል ነው። ምን ልትሆን ነው? ቆይ ሁሌ እንዴት ምን አመመህ ዛሬ ራስህን? አይ ከትላንት ወዲያ እኩል አሁን አታናግረኝ። በቃ ዘንድሮ እንዳለ እኮ እንደዚህ ነው የምልሽ። በቃ እንዳለ። እሺ ለምንድን ነው የፈለግሽኝ? አቤት እኛሉ እኔ እኮ አላመንኩም ነበር። እኔ ምንም አላመንኩም ነበር። የእውነት ስልሽ አረ ምንድን ነው ያየው? በቃ ልሂድ። እንደው እንዴ ና ተመል ለደቂቃ እዚህ መቆም አቅቶህ ለደቂቃ ይታይሽ እንግዲህ ይታይሽ። አቤት እንዴት አድርጎ ና ቀጥ ብለህ እዚህ ጋር እየከያዘችን ገደለች እንዴ! በስመ አብ ምንድን ነው? ትምህርት የለም? እንደፈራሁት ተመለስ። እንደፈራሁት እንደው ባልናገር ይቆጨኛል። ገና ጠዋት ነው የቀሰቀስኩ። አንተ ከዚህ እዛ ቤት ትገባለህ፣ ታች ቤት ላይ ቤት ታች ቤት ትበላለህ፣ ትቀመጣለህ። አዎ ጊዜ ተርፏል። ላድርግ ታዲያ። ታክሲ እኮ ነው። ታክሲ አጣሁኝ። እንደገና ውርጄ መኪናዎች ተጋጭቶ ስንት መከራ ነው ያየሁት። ታክሲ አትበል። ታክሲ ልመና ነው። 12 ሰዓት ተነስተህ ብትሄድ እባካችሁ እያሉ ነው የሚያስገቡት። እንደው በእግርህ ብትሄድስ 10 ሰዓት ተነስተህ በእግርህ። እኛ እንዴት ተማርነው? እኛ እዚህ እንዴት ደረሰን? 1 ሰዓት 2 ሰዓት ነው እኔ በእግሬ ተጉዤ እዚህ ደረስኩት። እንደው ለሰውነትህም እኮ ጤና ነው። እኔ ነኝ ትራይሴፕስ ምን ሴፕስ ፌፕስ ምናምን እንዳል አሰማ ማዳ ያሰበረ የማይሆን። እሺ ጌታው ነጋለህ ደግሞ የት ልትሄድ ነው እባክህ? እዚህ ጋር ስብረነየም አሁን ዳቦ ልገዛ አላየህም? አላየሁም። አየህ ጨረሻ አሁን ገና ነው ከሽንት ቤቱ ፊቴ ልታጠብ ላይ ነው። አላየሁም። ምንም አልልህም። አስቀምጠው። ይኸው አስቀምጠው ቦታው
ምን ጎደለ? ትበላለህ፣ ትጠጥ ምን ልብስ ነው? እሺ ምንድን ነው? ወራጅ የለ ከዛ በላይ ምን ስራ አላችሁ? ታዲያ ማብላት ማጠጣት ማለት ግዴታችሁ የሆነው የሚጠ ምን ኤክስኪውዝ ሚ አጌን ምን ጎደለ? ፍቅር ነው እንጂ ነገር ማናት? ይህ ልጅ እዚህ ቤት ከመጣ ጀምሮ ምንም ሰላም የለኝም። ረሱኝ እኮ እንዴ! የሚበላው እሱ የሚጠጣው እኔን እኮ ረሱ። ምንድን ነው የማደርገው? ኧረ እማዬ ምንድን ነው ቁርስ አልደረሰም እንዴ እስከሆነ? ድምፅህን ቀንስ። የት ልቀሰቅሰው ነው? ዝም በል። ሄደህ ብላ፣ አቅርበህ ብላ። ምን አገባኝ? አቅርበህ ብላ። ደግሞ የልጁን ብላ እዛ ነው ምከት፣ ድስት ውስጥ ነው ምከት። ነገርኩህ። ጊዜ አቡሽ ከዚህ ቤት አደ ፊልም አባቴ ለምን አንድ ፊቱ ጭፈራ ቤት? ለምን ጭፈራ ቤት? ይሄ ልጅ በመከራ አስተኛው። በምን ልቀስቅሰው ነው? ልቀስቅስ አምጤርሞ አለቅ ክፈት። ነገርኩ። No, I can handle him. I know how important this mission is to the company. Well, trust me, ma'am. You've got the right baby for this job. እንዴ እማዬ